فوزية نعم تعالي طيب وينها صفية؟ تعالوا ابغاكم تعال. ايش تبكين؟ ايش تسووا ناس تنظفون؟ ايوه طيب انا بطلع شوي وبرجع. طيب ما راح اطول. تمام. واحدة تنظف الجدران واحدة تنظف الأرضية. طيب. ثانية تنظف المطبخ. خلصوا شغلكم بسرعة طيب عشان اليوم ما حد يسوي ولا غدا ولا شيء. طيب خلاص. طيب يلا يا فوزية روحي جيبي لي عبايتي هناك. طيب تمام. يلا ما شاء الله عليكم اليوم صرتوا شاطرين. أول ما ناديتكم جيتون. ايوه عشان ننظف كان شوي حبيبتي شوي لقد خرجت وبعدين ندفي مو على راسي تنفذن وقبال علي. هنا اجلس. اجلسي طيب. عشان لما اروح تكملون مرة واحدة. طيب خلوا البيت كذا يلمع. شوفوا حتى من جدار قديم موسخ. شوفي هنا تراب. حتى من جدران شنو ايوه حتى من جدران. شكرا. دحين بطلع ما راح اطول بس طيب. شوي وراجع. طيب لما ارجع القى البيت غير ملمبه. طيب تمام. يلا. ها الله يخليكم ان شاء الله يحفظكم ما شاء الله عليكم. شاطرين. يلا حبايبي مع السلامه. بيتي امانه عندكم. طيب يلا سلام. السلام. يلا قفلوا الباب وراكم ها عشان ما في احد. طيب نقفله بمفتاح. ايوه قفلوا بالمفتاح عشان ما حد يدخل عليكم ولا ما في ولا واحد عشان اليوم اجازه. ايوه خرجنا كلنا. طيب يلا مع السلامه. طيب خلاص اتعلمنا الانجليزي بيني ودز ني بقى سلكتنا نانጭ هذا ቶሎ ቢያንጩና በቃ ዘጭ እንበል እንዴ ገለገለ እሷ ከወጣችልንማ ዘጭ አገለነ ማንጨ አትርስብኝ እንግዲህ በቃ እንዴ ቁጭ በይ ቶሎ ወደዚህ ኩኛራ አንቺ ምን ወደዛ ትሸሸልሽ ነው ጠገብ እንትን በይ ቁጭ በይ ትንሽ እንኳን ልተንፍስ እንዴ ዘና እንበል ይሳቁ ትንሽ ስልክ ካያዝነ በቃ ስልካችሁን ጣሉ እንዴ እንዴት ነው የምትገድሉ ስልካችሁን ማጥሉት በቃ ዘም በይ በቃ በይነ ፈረጃ አሁን ቲክቶካችን አንተነን እንግዲህ ዘና እንበል ኑሩ ያልተደወለ ስልክ የለም አንቺ ኧረ ስልክ እንድናነሳ እንድንነካ አትፈልግም እኔ አንቀፌ ስነሳ ክላስ የጥዬ ወረድኩ አንቺስ እኔም ከዚያው ነው ጥዬው የምወርደው ደግሞ እኮ ማለት ነው እሷ ስትኖር ለትንሽ ደቂቃ ስራችንን ጨርሰን እንኳን ራሱ ምግብ እየበላን ስልክ እንድንነካ አትፈልግም ነዝናዛ የሆነ ያረብ ምግብሽን ቤና ውጭ ትልሻዲ በቃ ኧረ ግርግር በይማ አሁን እንግዲህ ዘጭ ባንተ እንበልስ ያለው ሰላም በቃ ግርግር እኮ ነው ኧረ በጣም እሷ ብትኖር አሁን ሲፈቶን እነሳ ሲሰልፊ እስኪ እንነሳ እኔ ማነሳሻለሁ አንቺ ማንሽኝ እልክልሻለሁ ደግሞ እሷ የለኝም እንግዲህማ ዛሬ ቤቱን ብቻ ለብቻ ይዘናዋል ዘና ነው የምንለው እና ሳይታደ እንዴ ግን እሷ የሆነ ነገር እንስራ እንዴ ለራሳችን ደስ ያለንን ሲዛሬ እንኳን እንስራ እንዴ ምግብ ምናምን ኧረ እንረፍ ሀምሼ እንረፍ አንቺ እንርታ አዎ እንዴት ነው እንትን ስትለን ከረመችው ወይኔ እኔማ እንደው ይቻረ በወጣይ መቼ እንደው በሄደ እስከምል ድረስ ዘና ብለን እኮ አናውቅም እንዴ ብላ ዘና ታረግናለ አፎዚያ ታሊ በቃ ወይኔ እኔ መጨረሻን ኧረ ደቂቃ ራሱ ቆማሽ ዘከኝ በቃ እኔ መጨረሻ ታኝች ከላይ አይች ማልሰማት እየመሰላት እንዴት እንደምትጮህ በጣም እኮ ነው የምትጮህብና ለቆሮ የምትጣራ እኮ ነው የሚመስለው ስትናገር እኔ ሀላይ በጣም የተሰቀለ ነው የሚመስለኝ እኮ ነው ሰማታለን አሁን እስከዚያው ትንሽ እንኳን ዘና እንበላ አሁን ሰዓት ትንሽ አንድ ሰዓት ራሱ አትቀመጥ አሁን ሶስት ተምትመጣ ዘጭ እንበልና እንትን እንላለን በቃ ምንም እንዳትንተን ትንሽ እንኳን እንደው ቲክቶክ እንኳን እንስተረጅ አዎ እና እንዴ እንደዚህ ወይ የተረገመ በጣም እኮ ነው እንትን ያረጋችን እንደው ነዝናዛ አረብ አይጣልብህ ግን ወላሂ ግን እኔ ቀደም እንደዚህ ገጥሞኝ አውቆ እኔ ከዚህ ቀደም ብዙ ስራ የሰራሁባችሁ ብዙ አመት የሰራሁባችሁ ማሻአላ ያኔ ራሱ እንደዚህ ያጋጥመኝ የመጀመሪያ ጊዜ ነዝናዛ አረብ ስልክ ስትይጂ አትንኪ የምትል አረብ ያጋጠመችኝ ይችናት ለሰው ሲያዝኑ ለራሱ ለሰው ሲያዝኑ ትንሽ ከሰራሽ ደከመሽ ቁጭ በይ ምናምን እያረፍሽ ስሪ በቃ የሚል አረብ ራሱ አለ በጣም እንትን የሚወልኝ ግን በቃ ለራሱ ብቻ እንግዳ ሲመጣ ደግሞ እንዴት ነው የምታዋክበን ከእንግዶች ፊት አልቀዳችሁ ምን ሐላላችሁ እና ይሄን አልሰራ ያዳ ምን ልታረግልኝ ቶሎ በይሄን አንጡ ይሄን አቅርቡ እንድትበሉ ትንሽ እንኳን እኮ ሶብር ይለ እሺኛ መብራት ነው እንደዚህ እንሄድና ሀዛን እንበል ሀሳላው እንሄድ ደግሞ አይሆን እንዳታገኘን እስቲ እንደዚህ
ይሄ መጥረጊያው እንደዚህ አልበሰልሽ ዝም በያት ስመጣ እናነሳዋለን ናይ ወደዚህ ናይ እዚህ ስመጣ እንትን ትለዋለህ አስቢ ቦታ ይቀያየርና እንግዲህ ሄለይም ዘና እንበል እስኪ አዎ እንደዚህ እንደው ታንተን እኔ ጨጓራች ጨጓራ ያላጣች ነበር ዛሬ ትወጣልና በስንት ተገላገልን ሁሉ ጊዜ ሀቤት ማወጣ አረብ ያየሁት ይችን ነው የመጀመሪያ አረብ ያየሁት ብዙ ሰርቻለሁ ብዙ አረብ ቤት እንዴት እንትን እንደምትል ሀቤቷ በቃ 40 ሰዓት ቁጭ ብላ ሸቃላ ጋር መነዛነዝ ወይኔ በጣም ነው እንትን የምትለው እኮ መታናድሽው ብቻ ዝም በያት ነው አታድናል በቃ ዘና ብለን እስቲ ዛሬ እንኳን ዘና ብለን እንደው እስቲ ለዚህ እኮ ዘና እንድንል አፈልግም እኮ እሷ ስራዋ በቃ ስራዋ ትሰራላት ይሄን ሳይ ባለፈው ነው ተሾም ባለፈው እንትን ያልነ ባለፈው እንትን ያልነ ባለፈው የተነሳ ነው ምናምን አይዋይሽ አዎ እሷ የለም እሷ ስለልኩ እንዴት ፈታ እንደምንል መክሰሽነ ايوه جايه السلام عليكم عليكم السلام نظفت البيت ايه جيتين استغفر الله العظيم ايه كلسنا ايش خلصتين شوفوا ده ايش هذا خلصتين هاتي اوريك ها هذا ايش خلصتين كلسنا ما شاء الله مسكي نظفي بسرعه نظفوا بسرعه لا بسرعه ما شاء الله كنتوا تجرون قدامي دحين لا نظفنا انا ما اصدقهم بعدهم يقولون مشغلاتي زراحه عمتهم ما تنظف ولا قله تعالي يا ديمه تعالي يا صفيه تعالي شلي باتي علقينا نفذي بسرعه شك عرب نقلاتي بسرعه نفذوا زي الناس نظفوه انا قلت زي ملمبه حتى ما صار زي مدري ما هو اصلا ما تنظف ولا قله ولا بس هذا باقي اصلا اشوفه تشبه اللي هناك بعد እኛ እንደዚህ ያለ መጣይ እኛ እንደዚህ ያልጠበቅንም ነበር እስቲ ምን ጊዜው መጣይ ትንሽ ወዚያ እናርፍ تعال ነኮ كده حتى اسكمطنا ما شاء الله شكلكم مثلا ما هو كنتوا تسوون جوالاتكم مرجم هنا ايش طيب مشراشف ليش كده مشراشف ليه عنه حتى واحده ترتبها وتنظفها يا فوزيه انت مالك سايره لسانك طويل بس انت اللي تتكلمي تعالي انت الثانيه تعالي شوفي ايش هذا نظفنا طيب نظفنا هذه كلها هذا مو منظف انا قريت السماء هذا مسحنا مسحتون ايوه مسحنا نظفنا خلصنا طيب مالك نظفنا انتوا تبغون تشتغلون ولا ما تبغون ايوه نبغى نشتغل بس طيب ليش ما اشتغلتوا لما جيتوا انا تجرون جري الا كان ننظف مالك يا ماما ما السبب كملوا شغلهم كملوا شغلكم አረችና ተጫቃ ይሆነ ሲጀመር እኮ እኔ ብዬሽ ነበር አጥተን ቁጭ እንበል ብዬሽ ነበር አንቺ ነሽ እንጂ استغفر الله العظيم جابوا لي مرض جابوا لي هم انا لما رحت كنت مبسوطه قلت ما شاء الله عليهم ينظفون ويرتبون ما في ولا شيء ቸክቸክ كانت تبيش الا يتحدث بيتي مساراني ቸክቸክ انا بيش لكنا ما ادري ايش يسوي بهم يا فوزيه نعم جيبي لي مويه طيب صفيه تعالي ابغاك ايوه انكي هنا مسجلات الساعه وين اللي وحالتش انت ندت انا فكرتهم قد نظفوا قد رتبوا قد سلحوا كل شيء حتى قلت اشم من بخور لما ادخل ما شاء الله ما شميت الا تراب حتى ما نظفتوا ولا بخرتوا ولا شيء انا قلت دحين لما اجي ما شاء الله البيت يكون مرتب ويمكن تعالوا ها جلسوا ها السلام عليكم ورحمه الله وبركاته ودي السلام عليكم باتشو انت تيدي አረባክ እና ቤተሰብ ማለት ዛሬ ደግሞ ይመጣንላችሁ ያው መዳም ስትወጣ ከመዳም ቤት ያሉ የመዳም ቅመሞች የሚሰሩትን ማለት ነውና እንዴት ነኝ መዳምነት የተዋአቶልኛል ወይስ እንዴት ናቸው እነሱስ? እኛ አስተውነናን አልተወነው
እና እንደምትወዱት አንጠራጠርም ማለት ነው በነገራችን ላይ ያው እንደዚህ እንትና ቀለል አረግ ነው እንጂ በጣም ነው እንትን የሚሉትኛ አረቦቹ ማለት ነው ሲመለስ ምንም ነገር ሳይሰራ ሲያገኙ አንደኛም ለተወናው ብለን ነው እንጂ እንደዚህ የሚያረግ የለም ያኔ ያጸዳን ሁሉም ስራው ነው ነው እና ይሄንን መሰማት ነው የነበረን ቆይታ ምን ነው ቀዘቀዛችሁ እኔ ሳልመጣ እኮ በደንብ ነበር እንዴ መዳም አይደለም እኮ ጄሚን እንት ያለሽ እንግዲህ አትፍሩ ማለት ያተናገር እና ያው የምትሉት ነገር ካለ በሏቸው እንቋጨው ማለት ነው ቪዲዮ እንዳይረዝም ያው እንደዚህ ሆነ ማለት ነው የመዳም ቅመሞች እኛ ስራችንን አውቀን ነው የምንሰራው በነገራችን ላይ እንደዚህ ያናረገም በላክስ እንዳውም እነሱ ሲወጡ እኮ እንዴት ነው ሰርተን የምንጠብቃቸው አዎ ያኔ ይሄ ለቀረጻው ስለተባለ ተፋጠነ እንጂ እንደዚህ እኮ እንሆናለን አረቦቹ ሲለሉ እኮ ዘና የሆነ በቃ በጣም ነው ዘና የምንለው ግን ዘና ከማታችን በፊት አጽርተን በخرን አጨራርሰን ነው ለኛ ለራሱ እኮ ቤት ጽድት ሲል በራሳቸው ቤት አጽድተን እንደ ባይመለሱ ነው አይደለም ምን አጽድተን ስለምንል ማለት ነው እንደዛ ነው ማለት ነው ያው ከወደዳችሁት በቀጣይ ላይክ ሰብስክራይብ ያረጋችሁ እስኪ ደማ መንገሻ ባያችሁ እስኪ ፎዚያ መንገሻ ማለት ነው ያው እንግዲህ የጄሚና የዴሚ ዩቲዩብ ተከታታዮች ሰላም ብያለሁ ያው ለካሜራ አዲስ ነኝ በነገራችን ላይ አዲስ ነኝና ማለት ነው ያው ሰብስክራይብ ላይክ አርጉ ያው አበረታቷቸው ነው ሌላ አይደለም እና አብሽ እናመሰግናለን ፎዚ በቀጣይ በኔ ተፈማጣለሁ ሲቆየኝ ነው እና ያው ፎዚ አይናፈርናም ማለት ነው ለትወና ነው እንጂ የምትንቀለቀለው እንደዚህ ለመናገር ታፍራለች ማለት ነው እንደውም ያንን ማስገደዳት ነው በዚህ አጋጣሚ ማለት ነው ያው እይታችን ስለቀዘቀዘ ትንሽ እንትን ቢል በሚለው ነው እሷንም ያስቸገርናት ያለ ነው ላይክ አርጉ ሼር አድርጉ ሰብስክራይብ ያረጋችሁ አበረታቱን አይከፈልበትም የመዳም ቅመሞች ነን ምትዩ ካልሽ ባያችሁ ከሌለ በቀጣይ በሌላ በቆንጆ ቪዲዮስ ከምንገናኝ ባባይ